ዳናችሁ ወይ? ገሊላ ነኝ። በዩቲዩብ እንግዲህ መጥቼላችኋለሁ። ምናልባት ቲክቶክ ላይ ልታቁኝ ትችላላችሁ ወይ ሌላ ቦታ ላይ ልታቁኝ ትችላላችሁ። አሁን ላይ ግን ስልካችሁ ላይ እንደዚህ አዙራችሁ በምታዩበት በዩቲዩብ መጥቼላችኋለሁ ማለት ነው። እንግዲህ ቪዲዮ የሚሆነው ምንድነው? ኢንትሮዳክሽን የስ ገሊላ ማናት፣ ምንድናት፣ ምን ትወዳለች ምናምን የሚሉት ነገሮች ላይ ጠይቃችሁን ጥያቄዎች አላችሁ። ከዛ እሱን እንመልሳለን ማለት ነው። ከዚህ በፊት ግን እኔ መጀመሪያ ስለራሴ ልንገራችሁ። ገሊላ አሸናፊ ይባላል። በቅጽል ስሜ ኮኪ፣ ብዙ ሰው ኮኪ ይለኛል። ዩ ጋይስ ካን ኮል ሚ ኮኪ ብላችሁ ማለት ነው። ሲምፕሊ 12ኛ ክፍል ጨርሼ አሁን ዩኒቨርሲቲ ትምህርት እስከሚጀምር ድረስ እየጠበቅኩ ነው። አዲስ ዩኒቨርሲቲ የኮመርስ ተማሪ ነኝ። ከዛ ደግሞ ኤሌመንተሪ የተማርኩት ስኩል ኦፍ አሜሪካ የሚባል ትምህርት ቤት ነው። ከ7ኛ ክፍል እስከ 12ኛ ክፍል ድረስ ደግሞ ኦሜጋ የሚባል ትምህርት ቤት የተማርኩት ታውቃላችሁ ብዬ አስባለሁ። ይሄን ነገር አሁን ወደ እናንተ ጠይቄ ልሂድ። አይ ቲንክ ስለኔ ይሄ ያህል ካወቃችሁ ይበቃል ብዬ አስባለሁ። እሺ የመጀመሪያው ጠይቄ ምን ይላል? if someone asks you to describe yourself in 3 words what would it be ይላል። እኔ ራሴን ልገልጽ የምችለው የመጀመሪያው በጣም ሲምፕል የሆንኩ ሰው ነኝ። ላይክ ነገሮች ላይ ማካበድ ምናምን በቃ ነገሮች ብቻ ቀለል አድርጎ ማየት ምወድ፣ ላይፌ ቀለል ያለ የሆነ ከሰው ጋር ለመግባባት ቀለል ያልኩ ሰው ነኝ። ያው ሁለተኛውም ላው የፈለኩት ነበረ ተግባቢ ሰው ነኝ። ላይክ ያን ያህል አይከብደኝም ከሰው ጋር ለመግባባት። ከዛ ደግሞ ስፔሻሊ ደግሞ ያው እንደ እንዴት ነው ሴንስ ኦፍ ሂመራችሁ ግጥም የሚል ሰው አይደለ? በቃ የምትስማሙት እንደነ ሰው ከሆነ ደግሞ በጣም ቀላል ነው። ኦፍ ኮርስ ሁሉም ሰው ይቀለዋል፣ ግን ብቻ ከሰው ጋር ለመግባባት ቀላል የሆንኩ ሰው ነኝ። ከዛ ሶስተኛ ደግሞ አምቢሺየስ ማለት እችላለሁ ብዬ አስባለሁ። ራሴ ስለራስ ማውራት ይከብዳል አክቹሊ፣ ግን የሆነ ነገር ለማድረግ ከፈለኩት እስከ ጥግ ድረስ ለማድረግ ሞክር አይነት ሰው ነኝ። ባጭሩ ገሊላ እቺ ናት። ስለዛ በእነዚህ ዩቲዩብ ቻናል ላይ በመለቃቸው ቪዲዮዎች መካከል እርግጠኛ ነኝ እነዚህ ሶስቱ ነገሮች በቀላል ታያላችሁ ብዬ ተስፋ ራሳችሁ የምታዩት ኦብዘርቭ የምታደርጉት ነገር ነው ብዬ አስባለሁ። ሁለተኛ ጥያቄ ይላል what's one thing you want people to know about you ይላል። ስለኔ እንድታውቁልኝ የምፈልገው ነገር ስፔሻሊ ደግሞ አሁን ዩቲዩብ ላይ ስለመጣው ምን እንድታውቁልኝ እፈልጋለሁ። እዚህ ላይ የማሳያችሁ ነገር ሁሉ it's real like ምን ለማለት ፈልጌ ነው ሪል ነው ስላችሁ ኦፍ ኮርስ ሁሉም አይነት ህይወቴን እየቀረስኩ አሳያለሁ ማለት አይደለም፣ ግን የሆነ ለኮንተንት ክሪኤሽን ተብሎ የሚፈጠር የውሸት የሆነ ህይወት የለኝም። እሱን ማወቅ አለባችሁ። ስለዛ እንደዚህ እናርግ ስል ወይ አእምሮ ውስጥ ያለ ማድረግ የምፈልገው ነገር ነው ወይ ደግሞ የእውነት ደግሞ በየቀኑ ማድረገው ነገር ነው እንጂ የውሸት ነገር እዚህ ጋር ታገኙ ማለት ነው። ሪያሊስቲክ የሆነ ህይወት ነው የምኖረው። እሺ ሶስተኛ ጥያቄ ደግሞ ምንድነው የሚለው እንዴት ዩቲዩብ ላይ ወይም ደግሞ እንዴት አጠቃላይ እንዴት ሶሻል ሚዲያ ለመጀመር ወሰንሽ ነው የሚለው። ሶሻል ሚዲያ ላይ አክቹሊ መውጣት የፈለኩት በጣም ፓሽኔትድ ስለሆንኩ ነው ብዬ አስባለሁ። ማለት በጣም ደስ ይለኛል፣ መቅረጽ ደስ ይለኛል፣ ሞመንቶችን ካፕቸር ማድረግ ደስ ይለኛል ምናምን እና ይሄ ከመታወቅ ከመፈለግ አንዳንድ አለ አይደለ በቃ ሰው መታወቅ ይፈልጋል የሆነ ነገር ከሰው ጋር ራሱን ለመግለጽ የሆነ አይነት በሮች እንዲከፈቱለት ምናምን ያደርጋል እና እሱ ብቻ አይደለም የኔ ፍላጎት። እሱ ብቻ አይደለም ስላችሁ ኦፍ ኮርስ ማንንም የሚጠላ የለም ቢታወቅ፣ ማንንም ቢጠላ የለም የተሻለ ነገር ላይ ቢደርስ ምናምን አይደለ? ግን እሱ አይደለም የኔ ፍላጎት። የኔ ፍላጎት ህይወቴን ካፕቸር አድርጎ ማስቀመጥ። እሱ እንድታቁልኝ እፈልጋለሁ። ያ ነው የጀመርኩበት ምክንያት ሶሻል ሚዲያ ላይ ማለት ነው። እና እንደውም ትዝ ይለኛል ኮቪድ ላይ ካርድ ዋይፋይ እኛ ጋር ቶሎ አልገባም ነበርና ካርድ የገዛው ይታችሁ እንግዲህ በካርድ ገንዘብ ዩቲዩብ ቪዲዮ ስታዩና ቁጭ በዩቲዩብ ቪዲዮ ያለው የምታውቋቸው ሰዎች ካላችሁ ፓይፐር ሮኬል ላይሳ ጓደኞች ምናምን ከጓደኞቹ ጋር ቁጭ ብለን የነሱ ቪዲዮ እናያለን። ጌት ሬዲ ዊዝ ሚ ቪዲዮዎች ያለው አንድ ላይ እናጥና ቪዲዮዎች ያለው ሞርኒንግ ሩቲን ቪዲዮዎች ያለው ዋትስ ኢን ማይ ባግ ዋትስ ኢን ማይ ፎን ምናምን የሚባሉ ቪዲዮዎች ያለው እና በቃ ቁጭ በየ ገንዘብ ይበሱ ነበረ በጨረሰው አክቹሊ እና እነሱን ደግሞ ማየቴ በዛ እንትን በጣም ፍላጎት እንዲኖረኝ አድርገዋል ብዬ አስባለሁ። እና በጣም ወዳቸው ዩቲዩበሮች አሉ ምናምን በቃ ላይክ ረጅም ሰዓቴን ዩቲዩብ ላይ ነው የማሳልፈው። እውነት ለመናገር ረጅም ቁጭ ብዬ ማየው ነገር ቢኖር አሁን ስልኬ ላይ ገብታችሁ ስክሪን ታይም ላይ ገብታችሁ ምናምን ብታዩ የምታገኙት የዩቲዩብ ሰዓት በጣም ረጅም ነው የምጠቀምበት እና ማየት የምወደውን ነገር ደግሞ እኔ መስጠት እፈልጋለሁ። ሶ that's why
እሺ አራተኛ ጥያቄ በጣም እየፈጠንኩ ነው አይደለ? ከ10 ደቂቃ በላይ ባይሆን ደስ ይለኛል። ኦኬ አይ ዶንት ኖ ዌር ቱ ስታርት ይላል። ላይክ ዩር ፋሚሊ ጥያቄ ነው ስለነሱ። ዩር ፍሬንድስ ሲብሊንግስ ዌር ስኩል ዩ ዋንት ቱ ጆይን ዋት ሜጀር ዱ ዩ ዋንት ቴክ a little more about ማትሪክ ሪዛልት ይላል። ማይ ፋሚሊ እንዴት ነው? በጣም ቫስት የሆነ ፋሚሊ አይደለም ያለን። በጣም ሰርክላችን ስሞል ነው። ላይክ ይሆናል አይደለ? አሁን አንዳንድ ቤተሰብ አለ የአሁኑ እሑድ ሰምባዲ ጋር የአሁኑ እሑድ ሰምባዲ ጋር እንትን ከዝኖቼ እንትን አክስቴ ጋር እንትን አጎቴ ጋር ምናምን እንደዛ አይደለም። እና ሰርክላችን ትንሽ ነው። በትስ አሜዚንግ ፋሚሊ እና በዚህ በስሞል ሰርክል ውስጥ ማደጌ ምን አይነት ባህሪ አምጥቶብኛል? ላይክ አውት ጎይንግ እንደሆን ይሆናል አይደለ? እዚህ ያጣሁትን ነገር ከውጭ እንዳገኘው እንድፈልግ አድርጎኛል። እና ከሰው ጋር ለመግባባት ምክንያት አይ ቲንክ ይሄ ነው ብዬ አስባለሁ። ሲብሊንግ ላይ በዛው ልምጣላችሁ። ብቻዬን ነው ያደግኩት። ላይክ ታላቅም ታናሽም የለኝም እና እሱም አይ ቲንክ አፌክት አድርጎኛል። በቃ ከሰው ጋር እንድግባባ። አሁን አንዳንድ ሰው እንደዚህ ብቻውን ማደጉ በጣም ሎንሊ እንዲሆን አለ አይደለ? ራሱን ብቻ እንትን እንዲ ምናምን የሚያደርገው ሰው አለ። እንደኔ ደግሞ ውጪ ላይ የሌላ ነገር እንዲፈልግ የሚያደርገው ሰው አለ። ሶ በክፉ ጎን ሳይሆን በጥሩ ጎን ከጓደኞች ጋር ጊዜ ማሳለፍ በጣም ደስ ይለኛል። ብቻ ከሰው ጋር ጊዜ ማሳለፍ ምናምን ተግባቢ እንደሆን ምናምን አፌክት አድርጎኛል ብዬ አስባለሁ ይሄ ነገር። ከዛ ፍሬንድስ ይላል I have a lot of friends ማለት ዛት ማች ሎት ባይሆኑም ግን ብዙ ጓደኞች አሉኝ በጣም እግዚአብሔር ይመስገን። እንዴት ነው ላይክ ምን ብዬ አላምንም መሰላችሁ? የሆነ ጓደኛ አሁን ብዙ ጊዜ አንድ ጓደኛ አለን። ከዛ ጓደኛችን ጋር ላይ ስለምኑም ስለ ትምህርት ቤትም ስለምንም ስለ ህይወትም ስለ ቸርችም ስለ በቃ ሁሉም ጋር ኢንቮልቭ ያደርጋል። እና እኔ እንደዚህ አይነት ሰው አይደለሁም። ቸርች ያለኝ ጓደኛ ሌላ ነው፣ ትምህርት ያለኝ ጓደኛ ሌላ ነው፣ ሰፈር ያለኝ ጓደኞች ሌላ ናቸው ምናምን ነገርና ለምንድን ነው አሁን ቸርች ካሉ ጓደኞቼ ጋር መጥቼ ስለ ትምህርት ባወራ ምንጋራው ነገር አይኖረንም። እና ላይክ ኦፍ ኮርስ ቫልዩ እንደራረጋለን ምናምን በጣም ነው የምንዋደደው ምናምን በጣም ክብር አለን እርስ በእርስ ምናምን፣ ግን ስለሚመለከተን ነገር ነው የምናወራው። ገብታችኋል? እነዛም ሰዎች ደግሞ እንደዛ ናቸው። እዚህ ጋርም ያለው እንደዛ እዚህ ጋርም ያለው እንደዛና ብዙ ጓደኛ ነው ያለኝ። ከዛ ከሁሉም ጋር ደግሞ ማሳልፈው ህይወት የተለያየ ነው እና ቦሪንግ አይደለም። ላይክ ገብታችኋል ያስባለሁና እንደዚህ አይነት ጓደኞች ነው ያሉኝ። ሁሉም ቀሽት ናቸው፣ ሁሉም ሁሉ ናቸው። በጣም ወዳቸዋለሁ ጓደኞቼ። ለማንኛውም my heart says do for you. Oh my god. እሺ ከዛ በኋላ where school you want to join? አዲስ አበባ ዩኒቨርሲቲ ነበር ኦፍ ኮርስ መግባት እንፈልገው ወይ ደግሞ ሐዋሳ ነበር መግባት እንፈልገው። አዲስ አበባ ዩኒቨርሲቲ እንግዲህ እግዚአብሔር ይመስገን አልፌ ገብቻለሁ። እንዳልኳችሁ ኮመርስ ነው አሁን የምማረው ለፍሬሽ ማለት ነው። what major do you want to take ይላል። የእውነት ከልቤ የምፈልገው ሎ መማር ነው የምፈልገው። ህግ ብማር በጣም ደስ ይለኛል። ባይሆንም ግን ህግ እንኳን ባይሆን ወይ ፖለቲካል ሳይንስ ወይ ደግሞ ቢዝነስ ነክ የሆነ ነገር ብማር በጣም ፍላጎቴ ነው። ግን የመጀመሪያ እንትኔ ሎ ነው ማለት ነው። ከዛ little more about your matric result ይላል። ኢቭን ሌላም ደግሞ ጥያቄ አለ። ውጤትሽ ያለ ልጅ ሆነ በቃ ውጤትሽ ያስታውቃል ቴክስቱ ላይ ራስና ስለ ውጤቴ ብዙ ሰዎች ጠይቁኛላችሁ። ኢቭን ቲክቶክ ላይ ምናምን ለምንድን ነው መሰላችሁ ውጤቴን የማልናገረው? ላይክ እዚህ ሶሻል ሚዲያ ላይ ስንሆን ላይክ ሳጠና ላይብራሪ ሳታገኙ ምናምን ነገር ሁሌ የምታስቡት ጂኒየስ እንደሆንኩ ነው። ላይክ አም ጂኒየስ ግን ዳት ማለት አይደለም። ኦኬ ነው ብቻ ግን ያን ያህል ጎበዝ የሆንኩ ልጅ አይደለሁም። የሆነ ነገር ላይ ፓሽኔትድ ነኝ፣ የሆነ ነገር ላይ ጎበዝ ነኝ፣ የሆነ ነገር ላይ ደግሞ እንደዛ አይደለሁም። እና ሞክር ያለው ነገር ያለው ገና ስንጀምርም የማጥናት ፕሮሰሱን ስንጀምር በቃ ከኔ የሚጠበቀውን ለማድረግ ነው የጀመርኩት። ከኔ የሚጠበቀውን አድርጌያለሁ። እግዚአብሔር ደግሞ ከዛ በላይ ከፍሎኛል። ሶ ከዚህ በላይ የሚያስደስተኝ ነገር የለም። ስለዚህ አሁን እዚህ ጋር እንዲህ ነው ውጤቴ ብላችሁ ያላችሁ ኤክስፔክቴሽን የሚቀንሰው አላችሁ። ላይክ በቃ አይደለ ኤክስፔክቴሽናችሁ በጣም ላይ ታረጉትና አሁን ምነግራችሁ እርግጠኛ ነኝ በጣም ይወርድባችኋል ነገርና እሱን ደግሞ እንዲሆን ደግሞ አልፈልግም። እናንተም ደግሞ እንደዛ ማሰብ የለባችሁም። ገብታችኋል? እሺ ከዛ ለዛ ነው እሺ የማልናገረው ካይንድሊ ለዛ ነው የማልናገረው።
ከዛ ደግሞ ሌላ ምን ይላል? what do you think your purpose is and how did you figure it out if you did ይላል። proudly figure out አድርጌያለሁ ብዬ አስባለሁ እውነት ለመናገር ግን of course እፈራለሁ አንዳንዴም እዚህ ጋር ነው ብላችሁ የሆነ የህይወት ዓላማ ይዛችሁ ከዛ የሆነ ቦታ ላይ ደግሞ ከብዙ አመት በኋላ እሱ ልክ አይደል እንዳልሆነ ተረድታችሁ ደግሞ ሌላ አይነት ነገር እንዲሆንብኝ አልፈልግም። ምን አስባለሁ አሁን ስለ አንድ ብራንድ ማወቅ ከፈለጋችሁ ጥያቄ ካለባችሁ ካልገባችሁ ሄዳችሁ የምታናገሩት ማን ነው? ሰሪው ነው አይደል የምታናገሩት ላይክ የብራንዱን አምራችን የምታናገሩት ሶ እንደዛ ነው። ስለኔ ህይወት ፐርፐዝ ያላወኩበት ጊዜ ጠየቅኩት ፐርፐዙን የሰጠኝን እግዚአብሔር ነው። ሶ ፈለኩኝ ማወቅ ፈለኩኝ and I ask God ከዛ ደግሞ እግዚአብሔር ደግሞ የኔ እግዚአብሔር ደግሞ ሰምቶ ብቻ ዝም የሚል አይደለም አይደለ ይመልሳል። ሶ በጣም ኮንፈርምድ ሆንኩኝ ልቤ በቃ ማለት ስለዛ ነገር ሳስብ I think ፐርፐዝ የህይወት ፐርፐዝ ማለት ነው ስታወሩት የሆነ የሚሰማችሁ ነገር አለ የሆነ የሚወራችሁ ነገር አለ የሆነ በጣም ፊል የምታረጉት አለ አይደለ ህይወታችሁን ለዛ ነገር የምትሰውለት አይነት ነገር ነውና እና ያንን ነገር ደግሞ አግኝቻለሁ ብዬ አስባለሁ። ስለዛ ነገር ሳስብ በቃ በደንብ ልቤ ይሰማዋል። ሶ አይ ቲንክ ያ ነው እንዲህ ነው ልላችሁ አልፈልግም ምክንያቱም ጥሩ አይደለም ብቻ ግን ስለዚህ ነገር እንዳወራ ከፈለጋችሁ ለማንኛውም ኮሜንት ላይ ግን አስቀምጡ። ኦኬ እሺ ከዛ ሌላ ምን አለ? ምን እንጠብቅ እንዳልኳችሁ እንግዲህ ብዙ ነገር ነው የሚኖረው እዚህ ዩቲዩብ ቻናል ላይ ላይፍ ስታይል ይኖራል፣ ሰልፍ ዲቨሎፕመንት ይኖራል፣ ኤዱኬሽን ይኖራል፣ ቭሎግስ ይኖራሉ። በጣም ብዙ አይነት ነገር ውስጥ ነው የምንዳሰሰው። ቲክቶክ ላይ በጣም የተሳትኩት ብዬ የማስበው ነገር ምንድነው ላይክ የኔ ኒሽ ምን ብቻ ሆነ ማትሪክ ጥናት ምናምን ብቻ ሆነና አሁን ላይ ሰው ከዛ ውጪ እኔን ሲያይ ከዛ ውጪ ሊያስብ አይችልም። ገብቷችኋል አይደለ? ማትሪክ ስንት አመጣሽ? የት ዩኒቨርሲቲ ገባሽ? ምናምን ይሄ ነው ጥያቄያቸውና ቭሎጌን ግን ዩቲዩቤን ግን ምናምን ቫስት ላደርገው አስቤያለሁ። ሶ የኔ ህይወት ትምህርት ብቻ አይደለም እና ደግሞ ትምህርቴ ነው ህይወቴ ብዬ የሚሰግጥ አይነት ሰው ደግሞ አይደለም። ይሄንን እወቁ። ያ ብዙ ላይፍ አለ፣ ብዙ አይነት ነገር አለና የአንድ ሰው ህይወት መንገድ ትምህርት ብቻ ነው ብለው ከሚያስቡ ሰዎች አይደለውም ያለሁት። ስለዛ ላይፍ ስታይል ታገኛላችሁ፣ በዛ ውስጥ ሰልፍ ኬር ታገኛላችሁ፣ ስፖርት ታገኛላችሁ፣ ፋሽን ታገኛላችሁ፣ ስተዲ ቭሎግስ ታገኛላችሁ፣ ኖርማል ቭሎጎች ታገኛላችሁ፣ ላይክ ትራቨል ታገኛላችሁ፣ ፍሬንድስ ታገኛላችሁ፣ ፋሚሊ ታገኛላችሁ፣ ኤዱኬሽናል የሆኑ ነገሮች ደግሞ ታገኛላችሁ። ላይክ ፉሉን አቀፍ የሆነ ፉል ፓኬጅ ነው። ገብቶቻል አይደለ? ገይላ ጋር መታችሁ የምታጡት ነገር አይኖርም። ሶ ስፔሻሊ ደግሞ አስ ቲኔጀር አስ ወጣት ከአንድ ታዳጊ ሊጠበቅ የሚገባውን ነገር ማድረግ የምትፈልጉ ሰዎች ካላችሁ ፕሊዝ ሰብስክራይብ ዲስ ቻናል ኦኬ። ከዛ ደግሞ ስፔሻሊ ደግሞ if you are girls you have to subscribe my channel yes። ብዙ ቢግ ድሪመር ከሆናችሁ ብዙ የምታቅዱ የምታልሙ አይነት ሰዎች ከሆናችሁ ላይፋችሁን ሩቅ የምታስቡ ሰዎች ከሆናችሁ I really recommend you ይሄንን ቻናል ሰብስክራይብ እንድታደርጉ። ለምን መሰላችሁ? I am sure አሁን ላይ ሳይሆን ማየት ያለባችሁ ፊቸሩን ነው። ስለዛ በደንብ ነው የምናድገው። so don't forget to subscribe, don't forget to comment, share ማድረግ እንዳትረሱ። የደውል ምልክቷን ተጫኑ ኖቲፊኬሽን እንዲገባላችሁ ማለት ነው። so አብረን እናድጋለን። ወዳችኋለሁ። ይሄን ይመስላል የዛሬው ቪዲዮ። I hope you guys enjoy it። የፈርስት ዴይ ኦፍ ፍሬሽማን ደግሞ ቀጣይ ቪዲዮ ይኖርላል ማለት ነው። ባይ